እኔ ግን ማለት ነው ይኸውላችሁ፣ እኔ ግን ያኔ ላሽቃብጥ ምናምን አይደለም። ያኔ እኔ ትልቅ ነኝ፣ በጣም ያኔ ትልቅ ነኝ። እንደ ትልቅነቴ ደግሞ ልንገራችሁ ብዬ ነው ደግሞ የምናገረው ነገር ትክክለኛና ሀቅ ነው። እኔ አሁን ማለት ነው ኢቫን የምትባለው እንደዚህ ራቆቷን ስትመጣ እናንተ እሷን እንደ ማስተማር ወይ እሷን እንትን እንደማለት ጭራሽ ደግሞ አሻሽላችሁ በሌላ ስታይል ልክ እንደ ኢቫን ሆኖ በሌላ ስታይል ደግሞ አሻሽላችሁ መጣችሁ ማለት ነው። አሁን ማናት እዚህ ጋር አዶናይ ጋር ሽርሽር የምትለዋ ልጅቷ ማለት ነው። አዶናይ ፍቅረኛ ትሁን እህቱ ትሁን እኔ እንጃ። ግን እሷ ደግሞ ልክ እንደ ኢቫን አሻሽላ መጣች። ራቆቷን እዚህ ጋር እና እዚህ በዛ ላይ ደግሞ በዛ ትልቅ ሰው በተሰበሰበበት መሀል ይሄ እንደዚህ መልበስ እኛ ማለት ነው ባህላችን የኛ የኢትዮጵያ በጣም የሚያምር ልብስ አለን። በጣም የሚያምር በቃ ከሌላው ሀገር የሚያስቀና ልብስ አለን አይደል? እና እሱን ትታችሁ ወደ ሌላ እየሄዳችሁ ነው፣ ወደ ሌላ ወጣ እያላችሁ ነው። እና እኔ እንደ ትልቅነቴ ልምከራችሁ፣ እውነት ይሄ የምትለብሱት አለባበስ ጡታችሁን ካልታየ አያምርም የተባለ ይመስል ጡታችሁ እንደዚህ እያሳያችሁ የምትወጡት እውነት ጥሩ አይደለም። ስለዚህ እኔ እንደ እናትም እንደ እህትም ሆኜ እኔ ልምከራችሁ፣ ይቅር እኔም ብሎ መከር አይ ቁም ነገር ነው እውነት ይሄ ነገር ይቅር። እኔ እንደነገርኳችሁ የኢትዮጵያ ልብስ ያምራል አይደል? ምን የመሳሰለ ልብስ አለን እና እሱም ብትለብሱ ምን አላችሁና ነው እንደዚህ ራቆታችሁን የምትመጡብን? ኧረ ተው፣ ኧረ ተው ልለምናችሁ በፈጠራችሁ። ኧረ በኢትዮጵያ አምላክ ኧረ ተው፣ ጥሩ አይደለም እንደዚህ። እኔ ለእናንተ ብዬ ነው። ልጅም ብትሆን ምንም አይደለም ብትለብስ፣ ይሄ ጡቷን ሸፍን ያለ ልብስ ብትለብስ ያምራል እንጂ አያስጠላም። እና ተው